የአፍሪካ አንድነት ድርጅት የዛሬው የአፍሪካ ህብረት አባት ወይም የማዕዘን ድንጋይ ታላቁ የአድዋ ድል ነበር። የአድዋ ድል ከተበሰረና ጥቁሮች ነጮችን እንደሚያሸንፉ ከታወቀ በኋላ በመላው ዓለም የሚገኙ ጥቁሮች ተነቃነቁ። የአድዋን ድል በፓን አፍሪካኒዝም ለመድገም ከፍተኛ ጥረት አደረጉ። እንኳን ለአድዋ 130ኛ ዓመት የድል በዓል በሰላም አደረሳችሁ አደረሰን። ፓን አፍሪካን መስራቾች የመጀመሪያው ሲልቪስተር ዊሊያም እና ዱቦስ ነበሩ። ሶስተኛ የሚጠቀሰው ማርክስ ጋርቤ ነው። ማርክስ ጋርቤ ፓን አፍሪካን መስራች ብቻም ሳይሆን የጥቁር ብሔርተኞችና የአፍሪካ ነፃነት አቀንቃኝም ነበር። በሌላ መልኩ ከፍተኛውን ሚና የተጫወተው ፓን አፍሪካኒስቱ ኩዋሚ ንክሩማህ ነው። ኩዋሚ ንክሩማህ ዩናይትድ ስቴትስ ኦፍ አፍሪካን ለመመስረት ከፍተኛ ጥረት ያደረገ ሰው ነው። ይሄ ባይሳካለትም በ1958 ዓ.ም የአፍሪካን ህብረት ጉባኤ ለማዘጋጀት ከፍተኛ ጥረት አድርጓል። እንዲሁም የኢትዮጵያው ንጉሠ ነገሥት ቀዳማዊ ኃይለ ሥላሴም በዚህ መስረታ ላይ ከፍተኛ ሚና ነበራቸው። ዋናው ጉዳይ ግን የዛሬው አፍሪካ ህብረት አባትና የማዕዘን ድንጋይ ታላቁ የአድዋ ድል በዓል ነው። ታላቁ የአድዋ ድል በዓል ለመላው ጥቁር ህዝብ ብቻም ሳይሆን ስር ወድቀው ለነበሩ ህዝቦች ሁሉ የማንቂያ ደወል ሆኖ ያገለገለ ትልቅ ዓለም አቀፋዊ ክስተት ነው።